ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሸምስቲው ቤተሰብ እንደምን አላችሁ? ዛሬ እንግዲህ የማሳያችሁ የጣጣይቲ ትምህርት ቤት ነው ማለት ነው። ጣጣይቲ ትምህርት ቤት የተማራችሁ እንዲሁም ጣጣይቲ ትምህርት ቤት ለናፈቃችሁ ዛሬ ሙሉ ጣጣይቲ ትምህርት ቤትን የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሙሉ የጣጣይቲ ትምህርት ቤት መማሪያ ክላሶችን የማሳያችሁ ይሆናል ማለት ነው። እስከዛው ቻናሉን ሰብስክራይብ፣ ላይክ፣ ሼር ያድርጉ። ቪዲዮውን እስከ መጨረሻው ተከታተላችሁ ጣጣይቲ ትምህርት ቤት ላይ ይሄ ይቀራል፣ ይሄን ያላሳየህን ነገር አለ የምትሉትን ነገር ኮሜንት ላይ በመጻፍ እያንዳንዱን ነገር የቀረባችሁን ነገር በሙሉ በቀጣይ ቪዲዮ ሰርቼ የምለቅላችሁ ይሆናል ማለት ነው። ወይም ደግሞ በቀጣይ ሌላ ትምህርት ቤት የማያሳያችሁ ትምህርት ቤት ካለ ማየት የምትፈልጉት የናፈቃችሁ ትምህርት ቤት ካለ ኮሜንት ላይ ጻፉልኝ፣ ሂጄ ቪዲዮ የምሰራላችሁ ይሆናል ማለት ነው። ኦኬ፣ እነዚህ የምታያቸው በምስሉ ላይ የምታያቸው መማሪያ ክላሶቹ ናቸው። የመማሪያ ክላሶቹ ውጭ ላይ ይህ የሰንደቅ ዓላማ ቦታው ነው። ይህ እንግዲህ የምትመለከቱት አንደኛው ክላስ በመጀመሪያ የገባውበት ክላስ ነው ማለት ነው። ይሄ መማሪያ ክላስ ውስጡ ነው። ጣጣይቲ ትምህርት ቤት ተምሬያለሁ የምትሉ ይሄ የመማሪያ ክላስ ስንተኛ ክፍል የመማሪያ ክላስ ነው? እስኪ ኮሜንት ላይ ጻፉልኝ። ኦኬ፣ ይህ የምትመለከቱት ደግሞ ቢሮ ይመስላል። እኔ እንኳን አላወቅኩትም። እስኪ የምታውቁት ጣጣይቲ ትምህርት ቤት ተማራችሁት ይሄ ምንድን ነው? ክላስም ደግሞ እንዳይሆን ጠባብ ነው ትንሽ ስለሆነ ምን ክላስ ነው? እስኪ ንገሪኝ ኮሜንት ላይ። ኦኬ፣ በሁለተኛው የገባሁበት ክላስ ደግሞ ይሄን ይመስላል። ውስጡ ይሄን ነው የሚመስለው። ኦኬ፣ አሁን ሁለተኛ የገባሁበት ክላስ ደግሞ ስንተኛ ክፍል የጣጣይቲ ትምህርት ቤት ስንተኛ ክፍል እንደሆነ እስኪ የተማራችሁ አለን ይሄን ክላስ አውቀዋለሁኝ፣ ይሄ ክላስ ይሄ ግሬድ ስንት ነው፣ ይሄ ግሬድ ነው ብላችሁ እስኪ ኮሜንት ላይ ጻፉልኝ። ዋው፣ ውጭው በጣም የሚያምሩ እጅግ በጣም በኢትዮጵያ ካርታ እንዲሁም በብሔር ብሔረሰቦች ባንዲራ አሸብርቋል። እንዲሁም የአክሱም ሐውልት ይገኛል። እጅግ በጣም የሚያምር የአርት ስራ ውጭ ላይ እየተመለከትን ነው ማለት ነው፣ ከክላሱ ውጭ ላይ። አሁን እንግዲህ ወደ ሶስተኛው ክፍል ልገባ ነው። ሶስተኛ ክፍሉን ደግሞ ውስጡን ላሳያችሁ። አሁንም በድጋሚ ጠይቃቸዋለሁ። ይሄ ሶስተኛ የገባሁበት ክላስ የጣጣይቲ ትምህርት ቤት ስንተኛ ክፍል ነው? እዚህ ጋር ተምሬያለሁኝ ጣጣይቲ ተምሬያለሁ የምትሉ ሰዎች ኮሜንት ላይ አሁንም ሶስተኛ የገባበት ክላስ ይሄ መማሪያ ክፍል ነው ብላችሁ ኮሜንት ላይ ጻፉልኝ። እዚህ ክላስ ማን ነበር ባክ ቤንቸሩ? ማለትም ከኋላ ወንበር በጣም መቀመጥ የሚያዘወትረው ማን ነበር? ዋው፣ ይህ የምትመለከቱት ደግሞ የጣጣይቲ ትምህርት ቤት ኳስ ሜዳ ነው ማለት ነው። እጅግ በጣም ነው የሚያምሩ፣ እጅግ በጣም የሚያምር ሜዳ ነው ማለት ነው እየተመለከትን ያለ ነው። ዋው፣ ሳሊውን ሳላደንቅ አላልፍም። ማይክሮስኮፑን እጅግ በጣም በሚያምር ሁኔታ ስሉታል ማለት ነው። 2010 እንደተሳለ ይገልጻል። እጅግ በጣም ነው የሚያምረው። እያንዳንዱን ክፍሎችም ከነ ስማቸው ጽፏቸዋል። በጣም ነው የሚያምረው። እጅግ በጣም ውብ ነው። እንደምታዩት ይሄ ግቢው ነው። ግቢው እንደምትመለከቱት እጅግ በጣም ለምለም ነው፣ ግሪን ነው ማለትም አረንጓዴ ነው። በጣም ያምራል። በጣም የሚያምር ነው።
ይሄኛው የተቆለፈው ክላስ የትምህርት ቤቱ የንብረት ክፍል ነው። ይሄኛው ክላስ ደግሞ መማሪያ ክፍሉ ነው ማለት ነው። ይሄ የምንመለከተው የመማሪያ ክፍሉ አራተኛ የገባሁበት የመማሪያ ክፍሉ ነው ማለት ነው። አሁን ይህን የመማሪያ ክፍል የሚያስታውስ የጣይቱ ትምህርት ቤት ስንተኛ ክፍል እንደሆነ ኮሜንት ላይ ጻፉልኝ። ትንሽ ጠበብ ይላል ከሌላው ክላስ። ጠበብ የሚለው ክላስ ይሄ ነው። ጠባቡ ክላስ ማንኛው ነው የሚለውን ተመልከቱና እንግዲህ ክላሱን ኮሜንት ላይ ትጽፉልኝ ያላችሁ ማለት ነው። ይህ በፊት ለፊት የምንመለከተው በእንጨት የተሰራው ቤት መማሪያ ክላስ ነው ወይንስ ንብረት ክፍል ነው ወይስ ላብ ክላስ ነው? ምንድን ነው? ከሰንደቅ ዓላማው ፊት ለፊት ያለው ክላስ ማለት ነው። እስኪ ገምቱ። ወይም ደግሞ እዚህ የተማራችሁ ምን ክላስ ነው? መማሪያ ክላስ ነው፣ ንብረት ክፍል ነው ወይስ ላብ ክላስ ነው የሚለውን ኮሜንት ላይ ጻፉልኝ። ይህ በፊት ለፊት በግንባታ የተሰራው ደግሞ የውሃ ማጠራቀሚያ ይመስለኛል። እዚህ የተማራችሁ እስኪ ምንድን ነው? ልክ ነኝ ወይንስ አይደለሁም? የውሃ ማጠራቀሚያ እንደ ታንከር ነው ወይንስ አይደለም? ውድና የተከበራችሁ የሸምስ ቲዩብ ቤተሰብ እንግዲህ ጣጣይቲ ትምህርት ቤትን በቻልኩት መጠን ለእናንተ ለተመልካቾቼ ለማድረስ ሞክሬያለሁ ማለት ነው። ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ።